በቃ ራሴ ላጥፋ አንዳንዴ ያስባለሁ ግን ልጅ ስላልኩ እንዴት ላድርግ በቃ እንጂ ለኔማ ይሻለኛል ነበር ቢሞት ኑሮ። እኔ መጀመሪያ ባለትዳር ነበርኩና መጀመሪያ ትግራይ ነው የነበርኩ። ከትግራይ ነው የመጣሁት ወደዚህ። ኦኬ ስንት ጊዜ ሆነሽ ከመጣሽ? አመት ከምናምን ይሆነኛል። እሺ ከዛ እዚህ ሲመጣ እሷስ እርግዝቱ ያን ነው የተለያየን ከባሌ ጋርና አሚከብዳል። እዚህ አብራችሁ ነበራችሁ ከባልሽ ጋራ? ሱዚ ነው የነበረ። ከዛ ነው እኔ የመጣሁት። ከዛ አሁን ጥሎሽ ሄደ? ከልጆቹን ጥሎ ሄደ? አዎ አንድ ወር ወስለት ነበር ለሱ። ከዛ አንድ ወር እሱ ይዞ ለዛም እርዳታ ምናምን እየፈለገ ነው ነበር መሰለኝ አንድ ወር ውስጥ ማለት ነው። ከዛ አልቻልኩም ብለው ወደ እኔ ነው የመለሰው። እሱ አቅፎ እርዳታ እየዞረ ነው ነበር እየለመነበት ነበር እየዞረ። አዎ እሱ ይዞ ማለት ነው። ከዛ አልቻልኩም በቃ ወሰዱ ምን ላድርግ ምናምን ብለን ያመጣው። እሱ ደግሞ ይሄ ስጭኝ ይለኛል ግን ከየት ላምጣ? ስንት አመቱ ነው አሁን? 2 አመት ከ10 ወር ነው። ያዘልሻትስ? 4 ወር ናት። አባትየው እየለመነበት ነበር አልቻለም መልሶ ሰጥሽ? አዎ ከዛ ምን በቃ ምን ላድርግ? ሰው ደግሞ በዚህ እድሜሽ ለምንድን ነው የምትንከራቸች? ለምን ሀገራቸው አትልካቸው ምናምን ይለኛል እነሱ። ግን እሱ ራሱ ሀገር ራሱ በቃ የለውም ገጠር ናችሁ እንዴት ላድርጉ? ከዛ ብድር ጠይቄ ነበር ግን የሚያብድረኝ ሰው ያለም አይደል አበድረኝ። በቃ ንግግር እስከመጨረሻ ራሱ የሚሰማኝ ሰው የለም። ዘመድ አዝማድ የለሽም? የለኝም። ብድር በቃ በብዙ ትግራይ ምንም የለሽም? ዘመድ አዝማድ የለውም። በቃ ምንም በቃ የሚጠይቀን የለም ምንም በቃ የለም። የት ሆነሽ የት ነሽ? በቃ ማት ዳ ስለሆንኩኝ እኔ ማን ይፈልገኛል? አይዞሽ እና አሁን ምንድነው የኢትዮጵያ ሕዝብ እንዲያደርግልሽ የምትፈልጊው? በቃ ትንሽ ብር ቢያግዘኝ ጥሩ ነበር ማለት ልጆች እዚህ በጣም ከብደኛል። በቃ አይዞሽ። የቤት ኪራይ ስንት ነው የምትከፊው? 4500 ነው። ምንድን ነበር አሁን እየሰራሽ የምታበያቸው የነበረው? መስተንግዶ ይሰራ ነበር ሆቴል ላይ መጀመሪያ መስተንግዶና ከዛ የፀጉር ቤት የወንድ ጽዳት ይሰራ ነበር። ከዛ አሁን መስተንግዶ አልቻልኩም። እንዴት አድርጌ ልስራ? አሁን ግን ጽዳት ነው የሚሰራው። ጽዳት እነሱ ይዘን ነው የሚሄደው። ሌሊት ይቀሰቅሳቸዋለሁ ከዛ ይሰራለሁ እና እሱ አልቻልኩም። በቃ አንዴ ደግሞ ልብስም ያጥባለሁ እየዞርኩ ማለት ነው። ቢጠይቀኝ ሰው እየደወለ ምናምን አጥባለሁ እና ኢትዮጵያ ጥሩልኝ። በቃ አልቻልኩም። አንዳንዴ መጥፎ ሀሳባት ይመጣልኛል ግን ልጅ ስላለኝ እንዴት ላድርግ? በቃ ልጅ በጣም ከባድ ነው። ፍራውልም ብታግዘኝ ጥሩ ነበር። ፊራይ አግዘኝ። በቃ በጣም ከብደኛል። ልጆች ይዘው 2 ልጅ ይዘው ደግሞ እኔም ራሴም በቃ ምንም ሰው የለኝም እዚህ ጋር ሰው። እንግዲህ ይሄን የምትመለከቱ በጠቅላላ እህት ወንድሞች በውጭ ሀገርም ያላችሁ እንግዲህ ከችግር አይበልጥም ልጆቼ ካሜራ ፊት ቢቆሙም አሁን ካለንበት ከመራብ አይበልጥም ብላ ነው የመጣችው። ይሄንን ቪዲዮ ለልበቀና ለሆኑ የኢትዮጵያ ሕዝቦች በጠቅላላ አድርሱ። እንዲሁም ከመቀሌ ነው የመጣችው። ከመቀሌ እንግዲህ ለመቀሌ ልጆች በደንብ አድርሱ ይሄንን ቪዲዮ። የመቀሌ ልጆች እባካችሁ እህታችሁን እንግዲህ እርዷት የምትችሉትን ያክል። ቪዲዮንም ሪፖስት እያደረጋችሁ አካውንት አለሽ ንግድ ባንክ 53 54 33 01 5 እርጋት አረጋዊ ኃይሉ ትባላለች። የምትችሉትን ያክል ሰፖርት አድርጓት። የ200 ብር ቻሌንጅም ቢሆን አድርጋችሁ ዞይ ከአሜሪካ እቺን አሁን የነገርሽን አካውንት ላይ እቺን 5000 ብር ልኮልሻል። እቺን 5000 ብር ያዣት። አይዞሽ፣ እግዚአብሔር ልጆችሽን ያሳድግልሽ። ሁላችሁም እንግዲህ ይሄን ቪዲዮ የምትመለከቱ በጠቅላላ እንግዲህ ለነዚህ ልጇ ብላችሁ ለተሸከመችው ላዘለችው ድዳ ልጃ ብላችሁ የምትችሉትን ያክል ኢትዮጵያውያን ተረባረቡ ማለት ፈልጋለሁ። እግዚአብሔር ይርዳሽ፣ ጠንክሪ፣ ራስ ስለማጥፋት አታስቢ። ነገ የተሻለ ጊዜ ይመጣል እህቴ። እሺ አይዞሽ። ማጣት ከባድ ስለሆነ እንጂ እንደማጣት ከባድ የለም። በቃ ከሁሉም በላይ ማጣት ከባድ ነው። በቃ ድህነት በጣም ከባድ ነው እና እርዱኝ። በቃ በተቻላችሁ በጣም ከባድ ነው። በቃ ስልክ ቁጥር አለሽ? ስልክ ቁጥርሽን ተናገሪ። 09 46 63 82 76 ሰላም ሁኚ። ሰላም ሁኚ። አይዞሽ።